እዚህ ላይ የጻፍከው ነገር በስሜት ከጻፍክ በማለማሰላሰል ከጻፍክ ባለማሰብ ከጻፍክ ኤርትራውያኖችም ካወቁ ውጣና አቃጥለው የቀረሱ ምንድነው የጻፈው? ለምንድነው የደነገጠው? ምን ስለጻፈ ነው? አጀንዳ ሆነ። የኢትዮጵያ መንግስት አጀንዳ አረገበት። ደነገጠ። አንዳርጋቸው ደነገጠ። ቢኮዝ እዚህ ላይ የጻፈው ነገር የመንግስት አጀንዳ ሆኗል። ከገጽ 9 እስከ 320 ማለት ነው። በነገራችን ላይ ይሄ መጽሐፍ የተጻፈው ማለት እዚህ ሀገር የታተመው ይሄው ይሁት ኮፒራይት ስንት ይላል? 2018 ታዲያ ምን ነው አቶ አንዳርጋቸው 2018 ላይ ቀዳዳ አልጣልከው? ይሄው እዚህ ላይ እንድታዩት ስለፈለኩ ነው። ገጽ 309 ላንብብላችሁ ምን እንዳለ ምን እንዳስደነገጠው ከ309 እስከ 320 ከ309 እስከ 320 ያያችኋል። ነፃነት አሳታሚ ድርጅት ኮፒራ 2018 ለውጡ ከመጣ በኋላ ታትሞ የተሰራጨ መጽሐፍ ነው። ይሄ መጽሐፍ 4-5 ነገር ነግራችኋለሁ። ዛሬ አቶ አንዳርጋቸው የደነገጠው ወደ ይዘቱ ግቡና የደነገጠው የዚህ መጽሐፍ አጀንዳ የመንግስት አጀንዳ ሆኗል። አሁን የት ያስገባው? ስለዚህ ራሱን መቀመቅ ከቶ ራሱን አዋርዶ ጭቃ ላይ ጭቃ ለጭቃ ሄዶ በስሜት ነው የጻፍኩት፣ ባለማሰላሰል ነው የጻፍኩት፣ ያለ ዕውቀት ነው የጻፍኩት፣ ሳልሰክን ነው የጻፍኩት። አያሳፍርም? ሰው በ80 ዓመት እድሜው በዚህ ደረጃ ሲመጣ ይሄ እኮ 2018 ምን ነው 2018 ላይ አልቀነስከው? ለምን አልቀነስከው? ሰው ሲያሳትም እኮ እዚህ ሀገር ነው የታተመው። ነፃነት ፐብሊሸር አሜሪካን ሀገር ያለ ፐብሊሸር ነው። የግንቦት 7 አሳታሚ ድርጅት ነው። የግንቦት 7 ነው በነገራችን ላይ ነፃነት ፐብሊሸር ንብረትነቱ የግንቦት 7 ነው። ምን ነው የዛኔ ሲያሳትሙና ገንዘብ ሲሰበስብ አይ ከገጽ 309 እስከ 300 ያለውን አውጣልኝ ለምን አላልክም? ለምን አላልክም? ዛሬ መንግስት አጀንዳ አደረገው። እያንዳንዱ ቤት ቶፒክ ሆነ። ነግራችኋለሁ ከመጽሐፍ